ለምንድን ነው እኔ ስሳሳት ራሴን ኢትስ ኦኬ ማለትም አልችለው? ለምንድነው ለራሴ እድል መስጠት ያቃተኝ? በጣም ከባድ ነገር ነው። እውነት ለመናገር አስቤው አይደለም ያደረኩት፣ ግን አድርጌው የጠቀመኝ አንድ ነገር በህይወታችሁ የሰራችሁ ትልቁ ስህተት ምንድን ነው? አሁንም ድረስ ስታስቡት የሚያበሳጫችሁ የሚያሳዝናችሁ ወይም ደግሞ ይህንን ማድረግ አልነበረብኝም ብላችሁ እንድትቆጩ የሚያደርጋችሁ ማለት ነው። እንግዲህ ሰው ከመሆንም ከመኖርም ስህተት አይጠፋም፣ አይታጣም። ግን ብዙዎቻችን መሳሳት እንፈራለን። መሞከርም እንድንፈራ ያደረገን መሳሳት መፍራታችን ነው ብዬ አስባለሁ። ታዲያ ስህተት ምንድን ነው? ለምንድን ነው መሳሳት የፈራ ነው የሚለውን በዚህ ቪዲዮ ላይ እንግዲህ ዲስከስ እናደርግበታለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ስህተትን አብዛኞቻችን የምንረዳበት መንገድ የተለያየ ነው። አንዳንዶች መሳሳት መውደቅ ይመስላቸዋል። መሳሳት መዋረድ ይመስላቸዋል። መሳሳት አለማወቅ ወይም ደግሞ አላዋቂ የመሆን መገለጫ ይመስላቸዋል ወይም ነው ብለው ያስባሉ፣ ያምናሉ። ሌሎች ደግሞ ስህተት የሚታደግበት መንገድ እንደሆነ፣ ካልተሳሳትን ወይም ካልሞከርን እዛው ቁጭ ብለን እንቀራለን ብለውም የሚያስቡ የሚከራከሩ ሰዎች አሉ ማለት ነው። እንግዲህ ስህተት ሊትራል ትርጉሙ ወይም ቀጥተኛ ትርጉሙ ትክክል ያልሆነ ነገር ማድረግ ነው። ትክክል ያልሆነ ነገር ማድረጋችንን ደግሞ የምናውቀው ትክክል ያልሆነ ሪዛልት ወይም ውጤት ነው ማለት ነው። ፕሮዲውስ የተደረገው ወይም ትክክል ያልሆነ ውጤት ስናገኝ እንደተሳሳትን ወይም ኤክስፔክት የሚደረገውን ሪዛልት ሳናገኝ ስንቀር ትክክለኛ ያልሆነውን መንገድ እንደወሰድን እንረዳለን ማለት ነው። እንግዲህ አንድ ሰው ተሳሳተ ስንል ከትንሽዬ ምስቴክ ጀምሮ በጣም ትልልቅ የህይወትን ዋጋ የሚያስከፍል ድረስ ስህተት ሊኖር ይችላል። ለምሳሌ አንድ ሰው ሲጽፍ ሊሳሳት ይችላል። which is minor አይደለ፣ ትንሽዬ ናት። አንዳንድ ሰው ደግሞ ፕሮፌሽኑ ላይ ለምሳሌ ዶክተሮች ሰርጀሪ ሲያደርጉ ወይም እንደዛ ፕሮሲጀር ሲሰሩ ሊሳሳቱ ይችላሉ። እሱ ደግሞ ትልቅ ነው፣ የታካሚውን የህይወት ዋጋ የሚያስከፍል ማለት ነው። ስለዚህ ስህተት በዚህ ሬንጅ አለ። ግን ትልቁ ስህተትን የምንረዳበት መንገድ ይሰራል ብዬ የማስበው አስተዳደጋችን ላይ ነው። ምክንያቱም አንዳንድ ወላጆች ሲያሳድጉ ልጆቻቸው እንዲሳሳቱ አይፈልጉም። እያንዳንዷን ነገር ጥርት አድርገው እንዲሰሩ ይፈልጋሉ። ሌሎች ወላጆች ደግሞ መሳሳት የልጅነት አንዱ ፓርት ወይም ልጆች የሚማሩበት መንገድ እንደሆነ ስለሆነ የሚያስቡት ወይም በዛ መንገድ ስለሆነ ልጆቻቸውን የሚያሳድጉት፣ እነዛ ልጆች አድገው ስህተትን ስለፈሩ ብቻ የማያደርጉት የሆነ ነገር አይኖርም። which is ይሞክራሉ፣ ይሰራሉ፣ ይሳሳታሉ፣ እንደን ይታረማሉ። on the other side ያሉት ልጆች ደግሞ እያንዳንዷን ነገር ጥርት አድርጌ ጥንቅቅ አድርጌ መስራት አለብኝ፣ አለበለዛ አባቴ ወይ እናቴ ወይ ቤተሰቦቼ ያዝኑብኛል፣ ይናደዱብኛል ብለው ስለሚያስቡ ወይም ደግሞ ተቀባይነት አላገኝም እንደዚህ አይነት ሀሳቦች ስላላቸው ስህተት ላለመስራት በጣም ይጠነቀቃሉ። በተሳሳቱ ጊዜ ግን በጣም ነው በስሜት የሚረበሹት። ይሄ በቃ ማልቀስ፣ ፍረስትሬትድ መሆን፣ መጨናነቅ ምናምን ይመጣል ማለት ነው። እና ይሄ ኢቨንቹዋሊ ሲያድግ አንድ ቦታ ላይ ስታክ እንዲያደርጉ ያደርጋቸዋል። ወይም ደግሞ የሚረዱበትን መንገድ ስህተት ምንድን ነው የሚለውን መንገድ መቀየር አለባቸው ማለት ነው። እና ከእንደዚህ አይነት ይሄ ስህተትን መስራት የለብኝም እያንዳንዷን ነገር ጥርት አድርጌ ነው መስራት ያለብኝ ብሎ የሚያስብ ሰው ማለት ነው ባይዘዌ ስህተትን ማንነቱ ያደርገዋል። ዩኖ አት ሳም ፖይንት የሆነ ለምሳሌ ባዮሎጂ ትምህርት ላይ ሁል ጊዜ ኤክስ የሚገባበት ወይም ደግሞ ደፍኖ ማያቅ ከሆነ እኔ ባዮሎጂ ጎበዝ አይደለሁም፣ በፍጹም ሊገባኝ አይችልም። ላይክ የሆነ የላይፉ ፕሪንሲፕል አድርጎ የመውሰድ ቻንሱ በጣም ትልቅ ነው የሚሆነው። እና እኔ እንደኔ አረዳድ ስህተትን የምንረዳበት መንገድ ባክግራውንዳችን በጣም ወሳኝነት አለው። ያደግንበት ማህበረሰብ፣ የነበሩን ጓደኞች ያሳፍሩናል ወይ ስንሳሳት? ዱ ዊ ፊል ኤምባረስድ እነሱ ፊት መሳሳት ወይስ እንዴት ነው? ላይክ ተምረንበት እንድናልፍ እድል ይሰጡናል? ቤተሰቦቻችን ስንሳሳት እንዴት ነው ትሬት የሚያደርጉን? በመሳሳታችን እንድናፍር ነው የሚያደርጉን? አንድ ስህተት ትንሽ ስህተት ስለተሳሳትን እንመታለን፣ እንቆጣለን፣ ላይክ ወይም ታይም አውት እንደረጋለን። ላይክ ምንድን ነው ሀፕን የሚያደርገው ከተሳሳትን በኋላ የሚለው ነገር ስህተትን የምናይበትን ፐርስፔክቲቭ ሼፕ ያደርገዋል።
ያ ማለት ግን የግድ በዛ መንገድ ስላደግን እንደዛ አይነት ሰው ብቻ እንሆናለን ማለት አይደለም። እንግዲህ ኒውሮሳይንስም እንደሚያስረዳው ራሳችንን የመቀየር ወይም የምንረዳበትን መንገድ አንለርን የማድረግ እና ሪለርን የማድረግ ወይም ይሄ ነገር ትክክል አይደለም፣ ኦኬ ሶ ምን ላርግ ብሎ ወደ መጠየቅ መሄድ እንችላለን ማለት ነው። ሶ በዚህ መንገድ ስላደግኩኝ እኔ ሁሌ እንዲሆኜ ነው የምቀረው ማለት አንችልም። ዊ ሃቭ ቻንስ ኤንድ ታትስ አ ጉድ ቲንግ። ስለዚህ መሳሳት የምንፈራበት አንዱና ዋነኛው ምክንያት አስተዳደጋችን ነው። እንግዲህ ካደግን በኋላ ደግሞ የምንፈራቸው ነገሮችስ ምንድን ናቸው? ያው ከቤተሰቦቻችን ወይም ከአካባቢያችን የመጣ ተጽዕኖ እንዳለ ሆኖ አክቹሊ ደግሞ የምንፈራቸው ነገሮች ምንድን ናቸው የሚለውን እኔ የመጀመሪያው የምንፈራው ነገር ባይዘው ጀጅመንት ነው። ይህንን ብዙዎቻችሁ በራሳችሁ ማስተውላችሁት ልታውቁ ትችላላችሁ ብዬ አስባለሁ። ሰዎች ምን ይሉኛል ማለት ይሉኝታ ወይም እንዲህ አይነት ሰው ናት ብለው ያስቡኛል ብለን ስለምናስብ የሆነን ነገር ከማድረግ እንቆጠባለን። ቢከዝ ስለምንፈራ ሰዎች የሚሉንን ነገር ማለት ነው። ዌል አንድ ጊዜ ያነበብኩት ጽሑፍ ላይ ሁሉም ሰው የራሱን ህይወት እየኖረ ነው፣ ትናንት እንኳን ምን እንደለበስክ ብትጠይቀው አያስታውስም የምትል አንድ ጽሑፍ አነበብኩኝና በጣም ነበር የገረመኝ። እውነት ለመናገር እናንተ የራሳችሁ ስራ ላይ ፎከስ ስታደርጉ አንዳንዴ ሰዎች የለበሱትን እንኳን ላታስተውሉ ትችላላችሁ ማለት ነው። እና በጣም ሰዎች ምን ይሉኛል የሚለው ነገር ያሰረን ይመስለኛል። በተለይ ደግሞ እንደ ካልቸር ኦፍኮርስ ሰዎች የሚሉን የሆነ ነገር አለ፣ ግን አይ ቲንክ ጥያቄውን መመለስ ያለብን እኛ ነን። የምትሰሩት ስራ ወይም ልታደርጉ ያሰባችሁት ነገር ለእናንተ የሚሰጣችሁ ትርጉም ምንድን ነው የሚለው መመለስ አለበት። ከዛ ሌሎች ሰዎችን ይጎዳሉ ወይ? እናንተን ከራሳችሁና ከፈጣሪያችሁ ጋር ያጣላችኋል ወይ? ሌላው ምክንያት ፍርድን መፍራት ወይም ሰዎች ምን ይሉኛል የሚለውን ነገር መፍራት ነው ማለት ነው። ከዛ ደግሞ ቅድም ያልኳችሁ ከአስተዳደግ ጋር ተያይዞ የመጣው ፐርፌክሽኒዝም እና የሚያመጣብን ደግሞ ተጽዕኖ ማለት ነው። ፐርፌክሽኒስት ሰዎች እያንዳንዷን ነገር በመጀመሪያው ስራ ጥንቅቅ አድርገው መስራት ይፈልጋሉ፣ ወይም ደግሞ ጥንቅቅ አድርገው መስራት እስከሚችሉበት ጊዜ ድረስ ይጠብቃሉ። ስለዚህ አንዳንዴ ስራው ራሱ ጭራሽ ላይ ይሰራ ይችላል ማለት ነው። በዚህም ምክንያት የሆነን ስራ ሰርተው ሲሳሳቱ ውይ እኔ እኮ ለዚህ ነገር ብቁ አይደለሁም ብለው ይተውታል። አንዳንዴ በይዞ ትህትና ይመስላሉ፣ እኔ ለዚህ ነገር ብቁ አይደለሁም ምናምን ብሎ ማሰብ ማለት ነው። ግን እሺ ብቁ አይደለህም፣ ግን ብቁ እንድትሆንስ ምን እያደረግክ ነው የሚለውም ደግሞ ጥያቄ አብሮ መምጣት አለበት። አለበለዛ ወይ ስራውን መርሳት አለብን እንጂ ስራውንም መስራት እየፈለግን በመጀመሪያ ስራችንም ጥንቅቅ ማለት እየፈለግን ኦፍኮርስ ጭንቅላታችን ውስጥ ፕሮሰስ አድርገነው መውጣቱ በጣም ጥሩ ነገር ነው። ግን ኦቨር ፕሮሰስ ካደረግነው እያንዳንዷ ሚስቴካችንን እየቆጠርን ስለምንቀጥል ዊከና ሙቭ ፎርወርድ ወይም መስራት ያሰብነውን ነገር መስራት አንችልም። እና ፐርፌክሽኒዝም ሌላ ምክንያት ነው ማለት ነው። ሌላው ደግሞ ስህተትን መስራት የሚያስፈራን ኮንፈርት ዞናችንን መልቀቅ ስለማንፈልግ ነው። ማለት አሁን ባይዘዌ አሁን የምንሳሳተውን ስህተት መሳሳት ራሱ እንደምንለምድ ታውቃላችሁ። በቃ ትላንትም ይሄንን ተሳስቻለሁ፣ ዛሬም ይሄን ተሳስቻለሁ፣ ኢትስ ኦኬ በዚህ መንገድ ብቀጥል እኔ እኮ ይሄ ስህተት አለብኝ። ከዛ ዊ ኢንተግሬትድ ከህይወታችን ጋር this is part of my life እና ኢትስ ኦኬ። ለምሳሌ እኔ ፐርሰናሊ ሌት ሆኜ ይገኛለሁ፣ ላይክ አረፍዳለሁ ምናምን ክላስ ውስጥ እና አንዳንዴ ትላንትም 2 ደቂቃ አርፍጄ ነው የገባሁት፣ ዛሬም 2 ደቂቃ ባረፍድ ምንም ችግር የለውም ብዬ አስባለሁ። ማርፈድ ትክክል እንዳልሆነ እያወቅኩት እንኳን just because it's my comfort zone በዛ መንገድ እቀጥላለሁ ማለት ነው, which is not right. እና እናንተም እስኪ ራሳችሁን ቼክ አድርጉት። ምቾት ዞናችሁ ላይ ለመቆየት ብላችሁ ያላረማችኋቸው ስህተቶች የሉም በህይወታችሁ? እስኪ ቼክ አድርጉ እና ኮሜንት ቦክስ ላይም አሳውቁኝ። እንግዲህ ቅድም እንደጠቀስኩላችሁ አንዳንድ ሰዎች ስህተት የእድገት መንገድ ነው፣ ግሮዝ ያለ ሚስቴክ አይኖርም፣ ወይም ያለ ፌሊየር አይኖርም፣ ያለ ውድቀት
ካለንበት መሻሻል አንችልም ብለው ይጠቅሳሉ ማለት ነው። እና ወይ ይሄ ነገርስ ትክክል ነው ወይስ አይደለም ካላችሁኝ፣ ቅድም እንዳልኳችሁ አንዱ ስህተትን መስራት የምንፈራበት ምክንያት ኮንፈርት ዞናችንን ያሳጠናል ብለን ስለምናስብ ነው። ስለዚህ ማደግ ደግሞ ማለት ከኮንፈርት ዞን መውጣት ማለት ነው። ስለዚህ ኦፍኮርስ ከኮንፈርት ዞን ለመውጣት በሄድን ቁጥር የሆነ የምንሳሳተው ነገር አለ። ምክንያቱም ኮንፈርት ዞን የምናውቀው የለመድነው የተመቸን ነገር ነው። ከተመቸን ደግሞ የሆነ አለፍ ስንል ያልተመቸን የማናውቀው ነገር ነው። ስለዚህ የማናውቀውን ነገር ፊገር አውት ደግሞ ባንዴ አናደርገውም። እድል ሆኖ አንዳንዶቹ ነገሮች ባንዴ ልናውቃቸው እንችላለን። ሁሉንም ነገሮች ግን ባንዴ ማወቅ አንችልም። አንዳንዶቹ ባይዞ አመታትም ሊፈጁ ይችላሉ። አሁን ለምሳሌ ቢዝነስ ሰርቶ የማያውቅ ሰው በጣም ፕሮፌሽናል ቢዝነስ ፐርሰን ለመሆን አመታት ሊፈጅበት ይችላል። የሆነ ቢዝነስ ሞክሮ ሲሳካለት ሴልሱ እንዴት ነው የሚሰራው፣ ማርኬቲንጉ እንዴት ነው የሚሰራው የሚለውን አይቶ ተምሮ አንብቦ ወድቆ ከስሮ ምናምን ነው የሆነ ቦታ ላይ የሚደርሰው። እና አክቹሊ ስራውን እየሰራው እየተሳሳተ እየወደቀ ካላየው ይሄ ሰውዬ ወይ ቢዝነስማን መሆን መፈለጉን መርሳት አለበት አለበለዛ ደግሞ ያንን ስራ መስራት አለበት እና መውደቅን መለማመድ አለበት እንጂ መሳሳት በቃ ከስራችሁ ጋር አብሮ የሚመጣም ነገር ነው ብዬ አስባለሁ። ሌላው ደግሞ ማለት ነው በጣም ብዙ ሰዎች ያለፉበትን መንገድ ይናገራሉ፣ ምክር ይመክራሉ። ግን አንዳንዴ ሰዎች ያለፉበትን መንገድ እንኳን እያወቅን እኛ ተመላልሰን የምንሰራቸው ስህተቶች አሉ እና ምን አስባለሁ መሰራችሁ ስራውን ካልሰራ ነው የማንማራቸው ነገሮች አሉ። ባይዘዊ ሰዎች እኮ ይሄን ነገር እንዲህ ያደርጋል ብለው እኮ ነግረውናል። እንደዛ እንደሚያደርጉ ሳምሃው ኤክስፔክት እናደርጋለን። ግን በቃ ራሳችን ካልተሳሳተን ደግሞ አንማርም አንዳንዴ እውነት ለመናገር። ምክንያቱም ይሄ አንዳንድ ነገር ከመኖር ነው የሚገኘው፣ ከኤክስፒሪየንስ ነው የሚገኘው እንጂ ስለሰማችሁት፣ ስላዳመጣችሁት፣ ስላያችሁት ምናምን ብቻ ላትቀይሩት ትችላላችሁ። እና ዱዊንግ ደ ወርክ አይ ቲንክ በጣም ኢምፖርታንት ነገር ነው ብዬ አስባለሁ። ሌላው እዚህ ላይ መጨመር የምፈልገው ነገር ደግሞ አንዳንዴ ስህተት መስራት የማንፈልገው ባይዘው ኢጓችን እንዳይነካ ነው። ኦፍኮርስ ከኮንፈርት ዞን ጋር ትንሽ ይሄዳል። ግን አንዳንዴ እኛ በተለይ ደግሞ ከራሳችን ጋር በብዙ ጊዜ ስናሳለፍ ስለ ራሳችን ጥሩ ይሰማናል። እኔ እኮ በጎ ሰው ነኝ፣ እኔ እኮ ጥሩ ሰው ነኝ፣ እኔ እኮ መስራት የምወድ መማር የምወድ ሰው ነኝ ብለን እናስባለን ማለት ነው። እና እኔ ጎበዝ ሰው ነኝ፣ እኔ ጠንካራ ሰው ነኝ ብለን በጣም ኢጓችን የሚመግበንን ነገር አንዳንዴ ሊያፋልስብን ይችላል። ምክንያቱም ሞክረን ሲደክመን እኔ ደካማ ነኝ እንዴ ብለን ስንጠይቅ ኢጓችን አይወደውም። ስለዚህ ራዘር ዳን ደካማነት ከሚሰማን ይልቅ በቃ ጥንካሬያችንን እዛው ፊድ እያደረግን መቆየት እንችላለን እኮ። ባይዞ አንዳንዴ ሪያሊቲው ላይ እንደዛ ላይሆን ይችላል። ኢትስ ጀስት ዘ ፊሊንግ፣ ስሜቱ ግን ያስደስተናል። ስለዚህ ወዴትም መሄድ አንፈልግም፣ መሞከር አንፈልግም፣ መሳሳት አንፈልግም ማለት ነው። እና አንዳንዴ ከራስም ጋር መነቃቃት ያስፈልጋል ብዬ ላለሁኝ። እንግዲህ እኔም ፐርሰናሊ በጣም ብዙ ስህተቶችን ሰርቼ ነው ዛሬ ላይ የደረስኩት። አይሆፕ አብዛኞቻችንም ኤክስፒሪየንስ ያደረግነው ነገር ይመስለኛል። ከልጅነት ጀምሮ አይገስ ሜቢ ትምህርት ቤት ገብተን ፈተና ትክክለኛውን መልስ ካለመመለስ ጀምሮ አንዳንዴ ጥሩ መስሎን ለምሳሌ አንዳንድ ቃላትን ሰምታችሁ ምናምን ጥሩ ነገር መስሏችሁ ሰው ብላችሁት ኧረ ይሄ ነገር እኮ መጥፎ ነው አይባልም ብሏችሁ ወይም ጓደኛችሁ አኩርፋችሁ ምናምን ያውቃል አይደለ? እንግዲህ ከዛ ጀምሮ አሁንም ድረስ በህይወት ውሳኔ፣ በትምህርት፣ በስራ በተለያየ አጋጣሚ የምንሳሳትባቸው ሞመንቶች አሉ እና እኔ ፐርሰናሊ ድሮ መሳሳት በጣም ስለምፈራ ዝም ማለት ነው የሚሻለኝ ማለት ነው። ግን በተለይ ደግሞ እዚህ አሜሪካን ሀገር ከመጣሁኝ በኋላ በጣም የተማርኩት ነገር ማለት ነው በጣም ስለ ራሳችሁ ኦፕን አፕ ባደረጋችሁ ቁጥር፣ በተለይ ራሳችሁን በደንብ በተረዳችሁት ቁጥር ሌሎች ሰዎች ለእናንተ እድል ለመስጠት
ኦፕን ይሆናሉ። ስለዚህ ራሴን ማወቅ ነበረብኝ። መሳሳትም እንግዲህ መልመድ ነበረብኝ አይደለ? ኤምባራስመንቱ እንዳለ ሆኖ ግን ዩ ሃቭ ቱ ሴይት። በቃ ራሳችሁን እዛ ጋር ካላስቀመጣችሁ፣ ኢንተርቪው ስትደረጉ ስለ ራሳችሁ መናገር ካልቻላችሁ፣ ትምህርት ቤት ሄዳችሁ አስተማሪ ጥያቄ ለመጠየቅ ካፈራችሁ፣ እሳሳታለሁ ብላችሁ ማለት ነው፣ አት ዘ ኤንድ ኦፍ ዘ ዴይ የምትጎዱት ራሳችሁ ናችሁ። እንደን ኢቨንቹዋሊ ደግሞ ለራሳችሁ ብቻ እንዳላችሁ ትረዳላችሁ። እና እኔ መሳሳት በጣም ነበር የምፈራው። ሰዎች ሲሳሳቱ ራሱ እሸማቀቃለሁ። ስለዚህ ኦፖርቹኒቲዎችን ለማግኘት የግድ ራሴን ክፍት ማድረግ ነበረብኝ ማለት ነው። እና የጠቀሙኝን አንዳንድ ነገሮች ሼር ላድርጋችሁ። የመጀመሪያው ነገር እኔ እውነት ለመናገር አስቤው አይደለም ያደረኩት፣ ግን አድርጌው የጠቀመኝ አንድ ነገር ለራስ ኮምፓሽኔት መሆን። ይሄ ለራስ ስትሳሳቱ ኢትስ ኦኬ ማለት አክቹዋሊ ይሄንን አንድ ሰው ሲያደርገው ነው ያየሁት። ልጁ ሳህን ጣለችና ተሰበረ ሳህኑ። ከዛ እኔ ተናድጃለሁ ማለት ነው፣ እንዴት ምናምን ብዬ ያው እንዳደግኩት እንደዛ። እና ሰውየው ኢትስ ኦኬ እንጠርገዋለን፣ እግርሽን ዞር አርጊ ምናምን ሲል አይ ዋዝ ላይክ ዋት ታችሁን ነው። ከዛ ጊዜ ጀምሮ ነው ለምንድን ነው እኔ ስሳሳት ራሴን ኢትስ ኦኬ ማለትም አልችለው፣ ለምንድነው ለራሴ እድል መስጠት ያቃተኝ ብዬ ተመልሼ ራሴን መመልከት የጀመርኩት ማለት ነው። እና ሳላቀው የሆነ ነገር ልሞክር ኢትስ ኦኬ በቃ በሳሳትም ኢትስ ኦኬ እያልኩ ለራሴ እየነገርኩት፣ ከዛ የሆነ ነገር ሞክሬ ኦፖርቹኒቲዎችን ላይክ ጠይቄ ወይ አፕላይ አድርጌ ምናምን ሰዎች ትክክለኛ ቦታ አይደለም የመጣሽው ሲሉ ኢትስ ኦኬ ማለትን ለራሴ ማስተማር ማለት ነው። እና እንዳልኳቸው ኢንቴንሽናሊ አይደለም ያደረኩት፣ ግን አድርጌው በጣም ነው የጠቀመኝ። እና ኢቨንቹዋሊ ከዛ በኋላም ሳውቅ ኮምፓሽን፣ ሰልፍ ኮምፓሽን በጣም ኢምፖርታንት እንደሆነ፣ በተለይ ደግሞ እያደጋችሁ ይሄ እናንተ መገኘት ያለባችሁ ቦታ እየሰፋ ሲመጣ፣ ትምህርት ቤትም፣ ስራ ቦታም፣ አገልግሎትም፣ ቤተክርስቲያንም፣ ከጓደኞቻችሁ ጋርም እንደዛ በጣም እየሰፋ ሲመጣ፣ እያደጋችሁ ስትመጡ፣ ብዙ ነገር ላይ ኢንቮልቭ ስታደርጉ፣ አልሳሳትም ካላችሁ በቃ ብዙ ነገር እንደሚቀርባችሁ እንደሚያመልጣችሁ እና በጣም የሚገርማችሁ ትምህርት ቤትም የተለያዩ ኦፖርቹኒቲዎችን እንዳገኝ በቃ ላይክ መሻሻል አለብኝ አለበለዛ የምፈልገውን ነገር አላገኝም ብዬ ፑሽ እንዳደርግ ራሴንና ኮምፓሽኔት መሆን በጣም ረድቶኛል። ከዛ ውጭ ደግሞ እውነት ለመናገር ከዚህ ነገር ምንድን ነው የመማረው ብሎ መጠየቅ በጣም ኢምፖርታንት ነው። አንድ ጊዜ አንድ መምህር ሲያስተምሩ ምን አሉ መሰላችሁ? የሆነ ነገር በህይወታችሁ አንኤክስፔክትድ የሆነ ነገር፣ በተለይ ያልጠበቃችሁት ይሆንብኛል ብላችሁ ያላሰባችሁት ነገር ሲከሰት እግዚአብሔር ምን ሊያስተምረኝ ፈልጎ ነው ብላችሁ ጠይቁ ብለው ነገሩን። አክቹዋሊ እኔ ይህንን ሄጄ ህይወቴ ላይ ነው ያደረግኩት። እግዚአብሔር ምንድን ነው ሊያስተምረኝ የፈለገው ከዚህ ስህተት ከዚህ ምክንያቱም እያንዳንዱ ህይወታችን ላይ እግዚአብሔር አለ አይደለም። ስለዚህ እግዚአብሔር ከዚህ ነገር ምንድን ነው ሊያስተምረኝ የፈለገው? ይህንን ስህተት ተሳሳት፣ ኦኬ፣ ከዛ ዋት ካን አይ ለርን ፍሮም ኢት እንደን ከዛስ ምንድን ነው ማድረግስ የምችለው? ወደ ማድረግ ደግሞ ስንመጣ አንዳንዴ አድርገን ልንቀይራቸው የምንችላቸው ነገሮች አሉ። አንዳንዱ ደግሞ አክሰፕት አድርገን ወደ ሌላ ነገር ደግሞ ፊታችንን ማዞር ያሉብን ነገሮች አሉ። ለብዙ ሰው ማለት ነው እኔ እንደገባኝ ለብዙ ሰው አክሰፕት ማድረግ በጣም ከባድ ነገር ነው። በተለይ ደግሞ the more you get older እያደጋችሁ ስትመጡ ወይም ትልልቅ ሰዎችን እንደው አይተዋቸው ብታውቁ ስህተታቸውን አክሰፕት ለማድረግ በጣም ብዙ ኦፕን አይደሉም። ሁሉንም አላልኩም አክቹዋሊ። እና አንዳንዴ ልትቀይሩ እንደማትችሉት ባወቃችሁበት በዛ ሞመንት you have to decide በቃ ይሄን ነገር ልቀይረው አልችልም፣ ስለዚህ ያለኝ አማራጭ ይህንን አክሰፕት ማድረግ ነው። ይሄ ውጤቱ እንደዚህ ሆኗል፣ በሚቀጥለው ግን ምን አሻሽዬ ከዛ ምን ደግሞ የተለየ ነገር ልስራ ብሎ
መቀጠልም ያስፈልጋል ማለት ነው። የምጨምርላችሁ ሌላ የመጨረሻ ነገር ደግሞ ማለት ነው አንዳንድ ጊዜ በጣም ፕሮፌሽናል ከሆኑ ሰዎች ጋራ ኮንቨርሴሽን የማድረግ እድል ሲኖረኝ ምናምን እውነት ለመናገር ኢሞሽናሊ ኢንተለጀንት የሆኑ በጣም ራሳቸውን የተረዱት ሰዎች ማለት ነው ምናምን ጋር አንዳንዴ ስነጋገር ምን ብለውኝ ያውቃሉ መሰላችሁ? ስህተቶቻቸውን ቀልል አድርገው ነግረውኝ ያውቃሉ። እኔ ብሰራው ያንን ስህተት በፍጹም አላወራውም እምላቸውን ነገሮች እነሱ ይገርምሻል በልጅነቴ እንዲያርጌ ነበረ እንዲህ አይነት ሰው ነበርኩ ምናምን እያሉ ሲያጫውቱኝ፣ ሌላ ጊዜ ደግሞ አልፎ ኮሌጅ ላይ የሰሩትን ስህተት ስራ ሲመርጡ የሰሩትን ስህተት ባውቀው ብለው መጀመሪያ ይሄንን እኮ አልሳሳትም ምናምን የሚሉትን ማለት ሰው ፊት ቢወራ ያሳፍራል ብዬ የማስባቸውን ነገሮች የነገሩኝ፣ ከዛ ደግሞ እየሳቁ ፋን እያደረጉ ምናምን የነገሩኝ ደግሞ ሰዎች አሉና እነሱ ሰዎች ሳይ ማለት ነው አንዳንድ ጊዜ ራስ ላይ በጣም ሃርድ መሆን እንደሌለብን ተረዳሁኝ። ማለት ራሳችንን በጣም ሲሊ በሆኑ ነገሮች ተሳስተን ስናገኘው ወይም ደግሞ እዚህ ነገር ላይ ሰርቼበታለሁ አድጌበታለሁ ብለን የምናስባቸው ቦታዎች ላይ ማለት ነው ራሳችንን ስንሳሳት ስናገኘው ራስ ላይ ፈገግ ማለት አንዳንዴ ነው። እንዲህ ግን ካንቺ አልጠበቅኩም ነበር ብሎ ራስን ማዋራት በዛ መንገድ አንዳንዴ እንደሱ አይነት እንዴት ነው ራስ ላይ ኢዚነስ ነው የሚባለው ወይም ነገሮችን ቀለል አድርጎ ማየት ያስፈልጋል። ምክንያቱም አንዳንዴ ፊርም መሆናችንም ይመስለኛል በቃ እንዲህ ካልሆነ እንዲህ መሆን አለበት እንዲህ መሆን አለብኝ እዚህ መድረስ አለብኝ ምናምን ብለን ራሳችንን በጣም ማጨናነቃችንም ይመስለኛል ወዴትም እንዳንሄድም የሚያደርገን ማለት ነው። እና ያ እንግዲህ በስተመጨረሻ ልላችሁ የምፈልገው ነገር እስኪ ራሳችንን እንይበት። እኛ ስህተት እንዴት ነው የምንረዳው? ስንሳሳት የሚሰማን ስሜት ምንድን ነው? መሳሳታችን ለራሳችን ያለንን ግምት ይቀንሰዋል? እንዴት ነውስ ራሳችን ላይ ትንንሽ ስቴፖችን እያደረግን ማሻሻል ራሳችን ላይ መስራት የምንችለው? ምክንያቱም መለወጥ ማደግ የሁሉም ሰው ምኞት የሁሉም ሰው ፍላጎት ነው ብዬ ስለማምን ማለት ነው እና ራሳችንን ብናይበት እላለሁኝ። እንግዲህ ይሄ ቪዲዮ ከጠቀማችሁ ላይክ በማድረግ እንዲሁም ደግሞ ከዚህም በኋላ የሚመጡትን ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። ይጠቅማቸዋል ብላችሁ ላሰባችሁት ሰዎች ሁሉ ሼር ማድረግን እንዳትረሱ። ስለተከታተላችሁ እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ። ቻው።